ፑቲን ረብጣ ዶላር ያወጡበት የአዲስ አበባው ግዙፍ ባህር ኃይል። ፑቲን ረብጣ ዶላራቸውን ፈጭ አድርገው አዲስ አበባ ላይ ታሪክ ቀያሪ ፕሮጀክት ጀምረዋል። ሶቪየት ህብረት በደርግ ዘመነ መንግስት አሰብ ላይ የሰራችውን ታምር ፑቲን በዘመናቸው አዲስ አበባ ላይ ሊደግሙት ተዘጋጅተዋል። ብዙ ቢሊዮን ዶላር የሚፈጀውና በራሻ ፊት አውራሪነት የሚመራው ግዙፍ የባህር ኃይል ፕሮጀክት መሃል አዲስ አበባ ላይ ተጀምሯል። ከ7 ዓመት በፊት ኢትዮጵያ ባህር ኃይሏን ዳግም ስታደራጅ ባህር ሳይኖራት ባህር ኃይል ምን ያደርጋል ሲሉ የነበሩትን አፍ ያስያዘ ውሳኔ ነው ከሞስኮ ለኢትዮጵያ የተሰማው። ከወራት በፊት የሩሲያ ባህር ኃይል ልዑክ አዲስ አበባ ጉብኝት አድርጎ ነበረም። ልዑኩ በዚያ ጉብኝቱ የኢትዮጵያን ባህር ኃይል ለማጠናከር እንደሚሰራ ቃል ገብቶ ነበረም። ዛሬ ደግሞ ስፑትኒክ አፍሪካ ራሻ በራሷ ወጪ በመሃል አዲስ አበባ የኢትዮጵያ ባህር ኃይል ህንፃን መገንባት መጀመሯን ዘግቧል። ወደ ቻናላችን ቤተሰቦች ራሻ በኢትዮጵያ ባህር ኃይል ጉዳይ አንድ እርምጃ ተራምዳ አዲስ ፕሮጀክት ይፋ አድርጋለችም። ፕሮጀክቱ በመሃል አዲስ አበባ ጃልሜዳ የተጀመረ ሲሆን ባህር በሩ ከመምጣቱ በፊት የባህር ኃይል አቅሙን እንዲያፈረጥም ታስቦ የተጀመረ ፕሮጀክት እንደሆነም ታውቋል። ጉዳዩ ላይ ሰፋና ዝርዝር ያለ መረጃ አዘጋጅተናል። የራሻን አዲስ አበባ የባህር ኃይል ፕሮጀክት እንዳስሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ተወዳጁን እስከ ፍጻሜው ድረስ አብራችሁን ቆዩም። 120 ሚሊዮን ህዝብ ታቅፋ ባህር በር አልባ የሆነችው ኢትዮጵያ መውጫ ባህር በር ለማግኘት በግለት እየተንቀሳቀሰች ነው። እንቅስቃሴዋ በኃያላን አገራት እየተደገፈ ነው። አሜሪካ፣ ሩሲያ፣ ፈረንሳይ፣ ዩናይትድ አረብ ኤምሬትስ እና እስራኤል ኢትዮጵያ ባህር በር ያስፈልጋታል ሲሉ ኢትዮጵያን ደግፈዋል። በአንጻሩ የኢትዮጵያ የቅርብ ጎረቤቶች በዚህ የኢትዮጵያ መሻት ጫጫታ አብዝተዋል። ኤርትራ፣ ግብፅና ጅቡቲ የበዛ ጫጫታ ካሰሙ አገራት መካከል ይጠቀሳሉ። ኢትዮጵያ ለባህር በሩ ዝግጅት የጀመረችው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ወዲህ። በእርግጥ ከዚህ በፊት ኢህአዴግ ስህተቱን ለማረም በሚመስል መልኩ በጅቡቲና ኬንያ ባህር በር ለማግኘት ጥቂት እንቅስቃሴዎችን አድርጎ ነበርም። ሆኖም አብይ ወደ ስልጣን ከመጡ ወዲህ ዋና አጀንዳቸው የባህር በር ጉዳይ ሆኗል። ጠቅላይ ወደ ስልጣን ከመጡ በኋላ ከወሰኗቸው አወዛጋቢ ውሳኔዎች መካከልም ኤርትራ ስትገነጠል አብሮ የፈረሰው የባህር ኃይሉ ዳግም እንዲቋቋም ማድረጋቸው ነበረም። ይህንን ውሳኔ ባሳለፉ ማግስትም በሚሊኒየም አዳራሽ እኔና ኢሱ ስንደመር አሰብ እንሆናለን በማለት ተናግረው ነበረም። በወቅቱ ባህር ኃይሉ ዳግም እንዲቋቋም ሲወሰን ካለ ባህር በርና ባህር እንዴት ነው የባህር ኃይል የሚቋቋመው? ይህ በእውነቱ ፌዝ ነው። የባህር ኃይል ውስጥ የነበረ ሰው ይቅርና ማንኛውም የኢትዮጵያ ሕዝብ የሚቀበለው አይሆንም ሲሉ በድፍረት ተናግረው ነበረም። ሆኖም ባህር ኃይሉ ዳግም ተቋቁሞ በርከት ያሉ ስራዎችን እየሰራ ሲሆን ግድቡ ከመስከረም በኋላ ከተመረቀ በኋላ ግድቡን በባህር ለመጠበቅ ዝግጅቱን ጨርሷል። ከዚህ በተጨማሪ አቅሙን እያፈረጠመ ይገኛል። ይህንን እንቅስቃሴውን የሚያጠናክርለት ዜና ደግሞ ወደ ሩሲያ ተሰምቷል። ስፑትኒክ አፍሪካ ከሰሞኑ ባሰራጨው መረጃ ከ80 ቢሊዮን ዶላር በላይ ፈሰስ የተደረገበት የኢትዮጵያ ባህር ኃይል ዋና መስሪያ ቤት ግንባታ ተጀምሯል። ግንባታው በራሻ ተቋምና ወጪ የተጀመረ ሲሆን በአጭር ጊዜ ውስጥ ይጠናቀቃል ተብሏል። ፑቲን ፕሮጀክቱ እንዳይጓተትና በቶሎ እንዲጠናቀቅ ጉትጎታ እያደረጉ ስለመሆናቸው ዘገባው ጠቁሟል። ይህ የባህር ኃይል ዋና መስሪያ ቤት በ3 ሄክታር መሬት ላይ ያረፈ ሲሆን 95 በመቶ ግንባታው ተጠናቋል። የኢትዮጵያን ኤክስፖርትና ባህር ነክ ጉዳዮች እንደሚያፋጥን ተስፋ የተጣለበት ፕሮጀክቱ በቀጣይ ዓመት መጀመሪያ እንደሚጠናቀቅ ተነግሯል። በእርግጥም የቭላድሚር ፑቲን መንግስት የባህር በሩ ኢትዮጵያ እጅ እንደሚገባ እርግጠኛ የሆነ ይመስላል። የክሬምሊን መንግስት እርግጠኛ ባይሆን ይህንን ያክል ረብጣ ዶላር ፈሰስ ባላደረገ ነበረም። ሆኖም ጥንቁቁ ፑቲን የወደፊቱ ታይቷቸው እንደ አባቶቻቸው ለኢትዮጵያ ትልቅ ውለታ ውለዋል። በደርግ ዘመነ መንግስት ያኗ ሶቪየት ህብረት የአሁኗ ሩሲያ አሰብ ላይ ለኢትዮጵያ ትልቅ ውለታ መዋሏን ታሪክ ይነግረናል። እዚህ ላይ መዘከር የሚገባው በቀድሞ የሶቪየት ህብረት ተራዶ የተቋቋመው የአሰብ የነዳጅ ማጣሪያ ነው። ይህ ተቋም በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍን ያጣራ ነበርም። ኤርትራ ይህንን የራሷ ስታደርገው ግን በመቶዎች የሚቆጠሩ የተቋሙ ባለሙያዎች ተበተኑ። ተቋሙም ስራ ፈቶ ወደ ዝገት ተለወጠ። ራሱን ወደቡንም ኤርትራ ምንም አልፈየደችበትም። እሱም አርጅቶ ዋጋ ቢስ ሆነ። አሁን ደግሞ ከዘመናት በኋላ የፑቲን መንግስት በኢትዮጵያ የቀይ ባህር ዘመቻ አንድ እርምጃ ተራምዶ ኢትዮጵያን እያገዘ ነው። ከወራት በፊት በመጋቢት ወር የሩሲያ ባህር ኃይሎች አዲስ አበባ ነበሩ። በወቅቱ የኢትዮጵያና የሩሲያ ባህር ኃይሎች በትብብር መስራት በሚችሉባቸው ጉዳዮች ዙሪያ መወያየታቸውን አስመልክቶ ከወደ ቢሾፍቱ የሾለከው መረጃ ያሳያል።
ልዑኩ በራሻ ባህር ኃይል ምክትል አዛዥ አድሚራል ቭላድሚር ቮሮቢቭ የተመራ ሲሆን ስራውንም ጀምሯል። የሩሲያ ባህር ኃይል ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላይ መምሪያውና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል በወቅቱ ጎብኝቷል። ሁለቱ ሀገራት በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትስስሮች፣ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር ተደርጓል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ ነው ብለዋል። ሁለቱ ሀገራት በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት የሚያስችል ስምምነትም ተፈራርመዋል። ከዚህ ጊዜ አንስቶ ራሽያ በኢትዮጵያ ባህር በር ጉዞ አጋር ሀገር ሆናለችም። ኢትዮጵያ ገና የባህር በር ሳታገኝ ሞስኮና አዲስ አበባ በባህር ኃይል ላይ በጋራ ለመስራት ስምምነት መፈረማቸው ከጀርባ ያለቀ ነገር አለ ወይ የሚል ጥያቄ አጭሯል። ምንም እንኳን ኢትዮጵያ በአሁኑ ወቅት የራሷ የባህር በር ባይኖራትም የባህር ኃይል ጦር አደራጅታ እየተንቀሳቀሰች ነው። በአፍሪካና በሩሲያ መካከል ረጅም ባህረ ሰላጤ የተሰኘው ይኸው ቀይ ባህር አሁን ከኢትዮጵያ ያለው ርቀት 60 ኪሎ ሜትር፣ ግፋቢል ከአክሱም ከተማ ጀምሮ ሲለካ ያለው ርቀት ከ135 ኪሎ ሜትር በታች እንደሆነ መረጃዎች ይጠቁማሉ። ነገር ግን ይህንን ያክል ለቀይ ባህር የቀረበችው ኢትዮጵያ የውሃ መተንፈሻ በራታ የባህር ጠረፏን ተነጥቃ እየኖረች ነው። በሌላ በኩል 6695 ኪሎ ሜትር ርዝማኔ ያለውና በዓለም ላይ ረጅም ወንዝ ተብሎ የሚጠራው አባይ ምንም እንኳን መነሻው ከኢትዮጵያ ቢሆንም ሀገሪቱ በወንዙ እንዳትጠቀም የተለያዩ ሴራዎች ሲሰሩባት ኖራለችም። ይህ የዓለም ታላቅ ወንዝ 70 በመቶ የሚሆነው የሀገሪቱን ወንዞች የውሃ ድርሻ የያዘ ቢሆንም ኢትዮጵያ በዚህ ታላቅ ወንዝ እንዳትጠቀም ታግዳ ኢኮኖሚዋ እየደቀቀ በረሃብ ዘመናትን አስቆጥራለችም። ለግብፅና ሱዳን ዋና የውሃ ምንጭ የሆነው ይህ ወንዝ ምንም እንኳን ውሃውን ለመጠቀም ሙከራዎችን ያደረጉ መንግስታት ላይ የተለያዩ ጫናዎች ቢደረጉም በአሁኑ ወቅት ኢትዮጵያ የአባይን ውሃ ፍትሐዊ በሆነ መልኩ መጠቀም እንዳለባት እያሳመነች በወንዙ ላይ ታላቁ የህዳሴ ግድብን በመገንባት ላይ ትገኛለችም። ቀይ ባህርን በተመለከተ ግን ኢትዮጵያ የባህር ጠረፍ አታ ባይተዋር ሆና ያላትን ሀብት ለወደብ ኪራይ ክፍያ ስታውል፣ በተቃራኒው ኤርትራ፣ ጅቡቲ፣ ሱዳን፣ ግብፅ፣ ሳውዲ አረቢያና የመን በዳርቻዎቻቸው ይምነሸነሻሉ። እንዳሻቸው በባህሩ ላይ ያለ ከልካይ ይሳፈራሉ። የሚሸጡትን ጭነው ይልካሉ፣ የሚገዙትን አሳፍረው በባህር በራቸው ወደ አገራቸው ያስገባሉ። ነገር ግን ታሪክ እንደሚያስረዳው ኢትዮጵያ ለዘመናት የቀይ ባህር ጠረፍ የነበራት ሀገር ነችም። የኢትዮጵያው ንጉሠ ነገሥት ተብለው ከሚጠቀሱት መካከል በቀዳሚዎቹ ተርታ የሚመደቡት አጼ ካሌብ የዳበረ የባህር ኃይል ነበራቸው። ቀይ ባህርን ተሻግረው የመንና ደቡብ አረቢያን ይቆጣጠሩ እንደነበር አሰብ የማናት በሚለው መጽሐፋቸው የዘረዘሩት ዶክተር ያዕቆብ ኃይለማርያም ናቸው። የኢትዮጵያ የባህር በር ጥያቄን በተመለከተ በዝርዝር የጻፉት ዶክተር ያዕቆብ እንደሚተነትኑት በዘመነ መሳፍንት ማዕከላዊ መንግስት ከመዳከሙ ቀደም ብሎ በአጼ ፋሲል ሞትና በአጼ በካፋ መንግስት መካከል ለ65 ዓመታት የኢትዮጵያ የባህር በር ጠረፍ ይዞታ እየተዳከመ ቢሄድም በአጼ በካፋ፣ በአጼ ኢያሱ ሁለተኛ፣ በአጼ ዮሐስ እስከ 1769 ዓ.ም ድረስ ኢትዮጵያ በቀይ ባህር ጠረፍ የተጠናከረ ይዞታ እንደነበራት ታሪክ ይገልጻል። ነገር ግን ኢትዮጵያ ከ1769 ዓ.ም በኋላ የተለያዩ ሴራዎች እየተሴሩባት በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች አማካኝነት የሰሜን ግዛቶቿንና የባህር ጠረፎቿን የምታጣበት ሁኔታ ተፈጠረም። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ሚኒሊክ፣ ንጉሠ ነገሥት ዘውዲቱና አጼ ኃይለ ሥላሴ ሁሉም የባህር በር የማስመለስ ጉዳይን በውጭ ጉዳይ ፖሊሲያቸው ቁልፍና ቀዳሚ ጉዳይ አድርገው ብዙ ጥረት ሲያደርጉና ተግተው ሲሰሩ እንደነበር ዶክተር ያዕቆብ በዝርዝር በመጽሐፋቸው ላይ አብራርተዋል። አሁን ግን ኢትዮጵያ ወደ ቀይ ባህር ለመመለስ ትልቅ ጉዞ ጀምራለችም። ሰላም ለሀገራችን ኢትዮጵያ ይሁን። አበቃን። ሰናይ ጊዜን ተመኘን።